ያስረዳል። ሰማይም እመቤታችን ማርያምም ለአምላክ ማደሪያነት እኩል ሆኖ በድንግል ማርያም ማኅፀን ባደረ ጊዜ ግን እኩል አይደለም። ለሚያስተውል አምላክ ማደሪያው ትሆን ዘንድ መርጧታልና እመቤታችን ታላቅ ሆነች፣ ሰማይ ዙፋኑ ነው። ቅድስት ድንግል ማርያም ግን እናቱ ናት። እነሆ ድንግል ማርያም በለጠች፣ ዙፋን ከእናት ጋር አይነጻጸርምና ሰማይንና ድንግል ማርያምን መረጠ። አንዱን ዙፋኑ አንዷን እናቱ እንዲሆኑ አደረገ። ቅድስት ድንግል ማርያምን ሰማይ አልልም፣ ክብሯን ማሳነስ ነውና። የንጉሥ እናትን በዙፋኑ አምሳል ላነጻጽራት ከቶ አይገባም። አንተ ጥበበኛ እስቲ ፍረድ፣ የትኛው ይበልጣል? ሰማይ እናቱንና አንድያ ልጇን ይዟል ወስኗል። ከሁለቱ የትኛው እጅግ የከበረ ነው? ማናቸውስ ለወልድ ይቀርባሉ? ማናቸውስ ከእርሱ ጋር ተዋህደዋል? ሰማይ ለተወለደው ለባህሪ አምላክ ለሕፃኑ ክርስቶስ ወተት አልሰጠውም። በቅድስት ድንግል ማርያም እቅፍ ውስጥ ሆኖ ግን ጡቶቿን ጠባ። ሰማይ አልጸነሰችውም፣ አልወለደችውም፣ አልመገበችውም። ድንግል ማርያም ግን ወለደችው፣ አቀፈችው፣ አሳደገችው። ለእርሷ ክብር ይገባል በማለት እናትና ልጅ ያላቸውን ግንኙነት በቃላት ሊገለጽ የማይችል እጅግ ጥልቅ በመሆኑ ሁለተኛይቱ ሰማይ ወይም ዳግሚት ሰማይ ወይም ሰከንድ ሄቨን ተብላ በሰማይ ብትመሰል እንኳን ክብሯን፣ ቅድስናዋን፣ እናትነቷን በደንብ ሊገልጽ የማይችል ውሱን መሆኑን ገልጧል። ታዲያ በግዕዝ፣ በዕዝል፣ በአራራይ ልዩ ሰማያዊ ዝማሬን የዘመረው ሊቁ ቅዱስ ያሬድም ይሄን ምስጢር እንደ ወርቅ አንከብሎ እንደ ሸማ ጠቅሎ እንዲህ ሲል በአንቀጸ ብርሃኑ ላይ ገለጠው። አንቲ ውእቱ ህየንተ አርያም ዘበሰማያት ዘኮንኪ አርያም በዲበ ምድር፣ በሰማይ ስላለ አርያም ፈንታ በምድር ላይ ያለ አርያምን ይሆንሽ አንቺ ነሽ በማለት አመስግኗታልና